በነገራችን ላይ ዓለም በጥቂቶች ነው እየተዋከበች ያለችው፣ በጥቂቶች ነው እየተመሰቃቀለች ያለችው። ስለዚህ ዓለም በጥቂቶች እየተመሰቃቀለች ካለች ደግሞ በጥቂቶች ሰላማዊ መሆን ትችላለች፣ ፍትሃዊ መሆን ትችላለች። እንዴት ካል ጥቂቶች እኛ፣ እኔ፣ አንተ፣ አንቺ ህጋዊና ሳይንሳዊ ስንሆን ዩኒቨርሳሉን ህግ መሰረታችን ዩኒቨርሳሉን ሳይንስ አካሄዳችን ካደረግ እኛ ጥቂቶች መልሰን የተመሰቃቀለችዋን ዓለም ውብ ማድረግ እንችላለን። በነገራችን ላይ በአሁኑ ፖሊሲዋ ዓለም አዲስ ነገር ትፈልጋለች። አዲስ ነገር ያለ ፖሊሲ ምንድን ነው? አዲስ ነገር ይዞ ለሚመጣ በሬም መንገዴም ጓዳዬም ክፍት ነው የምትለው። ስለዚህ እኛ አዲስ ነገርን ይዘን በዓለም የፖሊሲ አቅጣጫ ስንጓዝ ነገሮች እየተሰካኩ እየተዋቡ እያማሩ ይመጣሉ። አዲሱ ነገር ምንድነው ከተባለ ናምዮህያ ነው። ናምዮህያ ደግሞ ህግና ሳይንስ ነው። እስካሁን ያልተነገረ እስካሁን ያልተወራ ህግና ሳይንስ እስካሁን ያልተካሄደበት አድራሽ ሌላ መንገድ ነው ናምዮህያ። ስለዚህ ምስቅልቅላ የወጣውን ዓለም እየተዋከበች ያለችውን ዓለም እየተዋጋች እየተገዳደለች ያለችውን ዓለም መልሰን እኛ ውብ ማድረግ እንችላለን። ይህ ለብዙዎች አዲስ ነው፣ የማይቻል ይመስላል፣ ግን በደንብ ይቻላል። በደንብ